አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሰላም ነው ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ቤቴ መጥቻለሁኝና እስከዛሬ ይሄን ሳምንት ሙሉ ያው እናቴ ታማ ስለነበረ ቪዲዮ የምሰራው ቤተሰብ ጋር ሆኜ ነበር ማለት ነው። ዛሬ ደግሞ እንደምታውን ሳዳም አለች የሳዳ የባቧን እንበል ማን ነበር እንበልና ሳዳ የባቧን አለች ማለት ነው። እንዲሁም አብዲም አለ እነ ባባም አሉ ማለት ነው። ሰብሪና ያው እየረበሸች ተይዛ ነው ያለችው እና ዛሬ ውዶችዬ ከገጠር ጥንቅሽ መጥቶልናል ማለት ነው። እየበላን እናንተንም ኢንሻአላህ ለሀገራችሁ በሰላም ያብቃችሁና ቀጣይ አመት ላይ ሁሉም የምትደርሱበት ለመምጣት ያሰባችሁ ያው ትደርሱበታላችሁ። ለመምጣቱም ደግሞ ገና ቀጣይ አመት ላይ የሆናችሁ ደግሞ ኢንሻአላህ ሐሳባችሁ አላማችሁ ተሳክቶላችሁ በሰላም ሀገራችሁ ገብታችሁ በሀገራችሁ ላይ ደስ የሚል ጊዜ የምታሳልፉ አላህ ያድርጋችሁ ማለት ነው። እንደምታው ማሻአላህ ተጭኖ ነው ጥንቅሽ በነገራችን ላይ የመጣልን በጣም ነው ደስ የሚለው እና እስኪ ሰዓዳንም እንዲሁም አብዲም አለ ያው ወደ ጥንቅሽ ሆነዋል እነሱ የለም ዛሬ ከጥንቅሽ በላይ እና ታዲያ ቪዲዮስ እና ጥንቅሽ በልታችሁ ነው ታዲያ ሰላም የምትሏቸው? መጀመሪያ ሰላም በሏቸው። በልተን ስንጠግብ ነው። አረም አይቻልም። መጀመሪያ ሰላም በሉ። አብዲ ሰላም ሰላም ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ተከበራችሁ የሮዛ ቻናል ተከታታዮች እንዴት ናችሁ? ከኛ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ እሳችን እንግዲህ በጥንቅሽ ነው ማለት ነው። ማሻአላ ያው ልበላ ነበረ በቃ አብዲ ቶሎ ለመብላት ወደ እኔ ማይኩን እየሰጠኝ ነው። ሰዓዲ ሰላም ባያችሁ። ሰላም አለይኩም በይና። ሰላም አለይኩም እንዴት ናችሁ? ደህና ናችሁ ወይ? ይሄው ጥንቅሽ መተውልን ዛሬ ልንበላ ቀርበናል። እንግዲህ እናንተ ምን ብሉ? እኔ ለማውራት በቪዲዮ ፈራለሁ። ማሻአላ ቆንጆ ጥንቅሽ ነው ደግሞ ጣዕም አለው እና ኑ ብሉ። ብዙም ካሜራ ፈራለሁ። በነገራችን ላይ ሰዓዳ በጣም አንድ አበረታች ናት በጥቅሉ ማለት ነው። እውነት ለመናገር እኔ ጋር ከመጣች ስንት ወር? 3 ወር 4 ወር ሻው ስንት ወር? ጥቅምት 7 4 ወር መሰለኝ ነው 3 ወር 3 ወር ክረምት 7 ታዲያ መጣ ሐምሌ 7 ከዛ ዙሮ አራተኛ ወርሽ ነው ማለት ነው። ዞር ነው አላውቀውም ብቻ አላውቅም። 4 ወር 5 ወር እንደዛ ይሆናል። 4 ወር ሶስተኛ ወሬን ገና ጨረስኩ። ገና እኮ አራተኛ ወርሽን ይዘሻል። አራተኛ ወሬን ጀምሬያለሁ። ማሻአላ በዚህ በ4 ወር ወይም በ3 ወር ውስጥ ማሻአላ በጣም መልካም ሰው ናት ከምነግራችሁ በላይ። አንደኛ በቃ የሆነ ለመስራት እኔ ስሪ ነው በቃ ካሜራ ለምን አሰሪ ቪዲዮሽን ለምን አሰሪ ምናምን ብላ